ለሰከንድ ስለራሱ ቢያስብ ይሄ የድህነት ነገር አይፈጸም ነበር። በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው እግዚአብሔር አንተ እንደምትፈልገው ትሪት በጣም የሚገርመኝ ነገር እግዚአብሔር የኤቲኤም ማሽን ይመስላል እንጂ እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ልጁን የሆነ ነገር ሲያደርገው ሲያቅፈው ሲጠራው አባዬ ሲለው የት ነው የምንሄደው ሲለው በእነዚህ ሁሉ እሱ በጣም ፔንፉል ነበር። ፈለስ ምን ያህል ስቴፕ እንደምንመጣ ማወቅ ይፈልጋል። እና አንድ ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት ቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብህም ነው። አንተ የምትኖረው የውሸት ህይወት አለ ራስን እየዋሸህ የምትኖረው እሱ ይጋጭብሃል። ልክ እንዳልሆንክ እያንዳንዷ መንገድ እያንዳንዷ ሐሳብ ነገሮች የምታደርግበት ኢንቴንሽን ልክ እንዳልሆነ ነው እየገባህ ነው የሚመጣው ቃል እግዚአብሔርን ስትሰማ እሱ ትጋጫለህ። ቅድም እንዳልኩት ታለቅሳለህ፣ ሰው ማግኘት ላትፈልግ ትችላለህ፣ ትራውማቲክ ልትሆን ትችላለህ። ቃል እግዚአብሔር በቃ ኧረ ይቅርብኝ ከዚህ በኋላ እና ልትል ትችላለህ። ያ ፔንፉል መንገድ ነው ወደ ትክክለኛው እውነተኛው ወደሆነው መንገድ የሚመራ ሳትታሽ አትመጣም። ቅዱስ ጳውሎስ በብርሃን ተመቶ በዛ ሁሉ አለቃ በሆነባቸው ሰዎች አፈር ላይ ወድቆ እንግዲህ ኢጎን ነው አፈር ያበለው ታውቃለህ። ከዛ ለምን ታሳደደኛለህ አለው። እኔ ማሳደድ አንተ ማን ክርስቶስ ነኝ አለው። ምን ያህል እንደሚጠላው እናውቃለን። ሳውል ጳውሎስ ከመሆኑ በፊት ምን ያህል እንደሚጠላውና ብርሃን የብርሃን ስስነት እንግዲህ አስበው የሚጨበጥም ነገር አይደለም የሚያምም ነገር አይደለም በብርሃን ሲጠልህ ማለት ነው። እና በምን ያህል ቀላል ነገር እንደምትወድቅ ያሳያል። ልክ እንደ ሳውል አይንህ ይታወራል። ሰራዊት የሚነዳው ሳውል አይኑ ታውሮ ሰው እየመራው ነው እና ሃምብል ካደረገው በኋላ ከ3 ቀን በኋላ አዝኖ አንገቱን ከደፋ በኋላ ነው አይኑ በርቶለት እንግዲህ ቅዱስ ጳውሎስ ሲሆን ተን የሚያሳየው ከሆነ እንዲህ ነው የምትወድቀውና ሰው ያቺን ፔንፉል መንገድ ማለፍ አይፈልግም። የለውጥ መንገዷ ማለት ማንዴ ተቀየርኩ እንደሚባለው አይደለም። በተለይ መንፈሳዊ ሲሆን ደግሞ ወደ እግዚአብሔር መመልከት ራስን ማወቅ ሲሆን በጣም ነው ከባድ የሚሆነው። ራስን ነው የምታየው፣ ይከብዳል። ከዛ አስበው 20 ምናምን ዓመት ትኖራለህ፣ ወደ ኋላ ስትመለስ እንዳልኖርክ ነው የሚሆን። እግዚአብሔር ደግሞ ምን አይነት አምላክ ነው? ልክ ስታገኘው ያለሱ የኖርክበት ህይወት በጣም እንዲቆጨህ የሚያደርግ አምላክ ነው። ምን 20 ምናምን ዓመት ይሄ ህይወት ነው ያመለጠኝ ሹር ነህ 20 ምናምን ዓመት እንዳለፈ ስንት ቀን እንደቀረ ግን ሹር አይደለም። እሱ ያጓጓሃል። ምንድን ነው ሳርግ የነበረው እስከዛሬ በቃ እቺን ህይወት ሳልኖር ልሞት ነው ምናምን ተዘክሮ ተሞትም ስላለ መሞትን ስለመታሰብ በጣም ከባድ ይሆንባልና ማለት የሳይመን ሲነክ ለምሳሌ ስታርት ዊዝ ዋይ ይላል አይደል? ዋይ ምን ያህል ፓወርፉል እንደሆነች መታወቂያ ያለ ነው። 3 ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው ኦብቪየስ ነው፣ አንተም ታውቀዋለህ፣ ሰውም ያውቃል። እንዴት እያደረክ ነው ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው ለምን እያደረከው እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው? ስትሰራ ስለማን ነው እየሰራ ያለው? ስትበላ ስለማን ብለህ ነው? ስትጠጣ ስለማን ብለህ ነው? ሊስትሮ ስትጠርቅ ስለማን ብለህ ነው? መኪና ስንሄዳ ስለማን ብለህ ነው? ማተር የሚያደርገው እያደረክ ያለው ነገር ሳይሆን ስለማን ብለህ እያደረከው ነው። እግዚአብሔር ጋር የሚያደርስ ያ ነው። እና ይሄም ብቻ አይደለም ቤተክርስቲያናችን ስርዓት ትውፊት። አሁን ለምሳሌ አለባበስ ላይ እህቶች ምናምን ሲነገራቸው ምንድን ነው የሚሉት? እግዚአብሔር ልብን ነው የሚያየው። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው ከአንድ ወገን አይደለም። ይወዳል፣ አንተም እንድትወደው ይፈልጋል። እግዚአብሔር ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቶናል። ሞት፣ በዛ ሁሉ ስቃይ ውስጥ ከዛ መሞት፣ በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድትተውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ነው። ሁሉ ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተውልኛል ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ነው። ሰማዕትነት አይመልጣችሁ ይላል ቅዱስ አፈወርቅ የገብረ እግዚአብሔር ኪዳን መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ፣ እዚህ ጋር ኳስና ጫማ አለ። ሰማዕትነት አይመልጣ ማለት ሰማዕት አድርገው ነው ሁን። እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሑድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከእግዚአብሔር የሚያስቀርቅ ነው። አዎ ከእግዚአብሔር የሚያርቅህ ነገር እኮ እና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁሉ ገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም ዴስቲኔሽን ክርስቶስ ይሁን እንጂ በዶልፊን ይርክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር ያደርግ እና እነዚህ ስርዓቶች ሁኔታዎች በቃ የሚነገረን እንዲያርጉ እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ቤት የተኝቼ እግዚአብሔር ማግኘት እችላለሁ? አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞትልህ አምላክ አንተ ከብዶ ነው
በቃ ዳት ተኩሽን እኮ በቃ ይመጣልኛል ነው ደግሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል። ከባድ ነገር እንኳን ቤተክርስቲያን መምጣት ይከብዳል። ንስሐ መግባት ስጋው ደግሞ መቀበል በነፃ አስበው እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር ያስከፍላሉ ብሎ ማን ቢጠይቃቸው ይመስላል? ሺህ ጊዜ ሊረግማቸው ይችላል። አንተ ግን አድን በእውነት ነው በቃ በከፍያ ቢሆን ምን ሊመጣ ጥምቀት በወተት ቢሆን ምን ሊመጣ ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ ቃል መሰለ እንዴ በቃ የሞት መድኃኒት ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ ስታስቡ ያደርጉታል አይደል የሞት ሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ ለዛው አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈታል እና የሆነ ቀን የምናጣበት ቀን ይመጣል በቃ አንተ ይሄን ሳክሪፋይስ ትንሽ የስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል ውጭ ሀገር ያሉ ኦርቶዶክሳውያን ብታይ ይገባል ቤተክርስቲያን ምን እንደሆነ የምታውቀው አንተ ከሀገር ስትወጣ ነው በነገራችን ላይ ዱባይ ያሉ እንደዚህ ኳታር ያሉ በሌላም ሀገር ላይ ያሉን እኔ በጣም ብዙ ኤክስፒሪየንስ ይገርመኛልና በሳምንት አንዴ ነው ቤተክርስቲያን ማለት ላገኝ ይችላል ቻይና ያሉ ኦርቶዶክሳውያን እንዴት እንደሚሆኑ ታውቃለህ እንዴት እንደሚሆኑ ትንሳኤን በቪዲዮ ያከብራሉ ቤታቸው ሰርቶ እንዴት ፔንፉል እንደሆነ በጣም በእርግጠኝነት ነው ሰዎች እዚህ ያሉ ማይሩትን ቤተክርስቲያን እዛ ያሉ እንዴት እንደሚናፍቃቸው ታውቃለህ እና አንድን ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት ቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብን ይሄንን ማወቅ አለብንና ዳትስ ዋይ የልብ አምላክ ነው ምናምን እሱ እኮ ቸር ነው ምናምን ማንለበት ምክንያት አንድ ስቴፕ የምንራመደው ራሱ እግዚአብሔር ፍቅር ከሁለት ወገን እንዲሆን በወደድከው ልክ እንኳን ባትወደው መውደድ እንደምትፈልግ ማሳየት ይከብዳል እኮ ሞቱልኝ እኮ አላለም ነው ኑሩልኝ ነው እና እግዚአብሔር ደግሞ የተውካትን አንድስ ነገር ይቆጥራል እኔ በጣም የሚገርመኝ ነገር ያ ምን ያህል ጥልጥዬ ነገር አንተ ለእግዚአብሔር ማወላወልህን ይቆጥርልሃል ኃጢያቱን ልስራው አለስራው ማለትን ቢያንስ እንኳን ታግሏል ይልልሃል ዲያቆን ያልካይሊ ሲል ነበር አላርም መሙላትን ይልልሃል ከዛ ግን ማጥፋትህንም ይቆጥርብሃል ልክ በዛው ልክ ነው ሁለቱም በኩል ወገን የሚቆጥር ነው ግን እኛን ለመማር ሰበብ የሚፈልግን አምላክ እንግዲህ አስበው ሰበብ አሁን ንስሐ ካሉት ፕሮሰሶች የመጨረሻ ፕሮሰስ ኑዛዜ ካደረክ በኋላ ቀኑ ኃጢያት ለመስራት ቅጣት ነው ወይ ካልከኝ አይደለም ለኃጢያት እሱ ዲዘርቭ አድርጋ አይደለም 40 ስገድና ይሄንን መጽውት ምናምን ዲዘርቭ አድርጋ አይደለም እግዚአብሔር ይቅር እንዲልህ ምን ያህል ትፈልጋለህ 40 ሰግደህ ታሳየዋለህ ገብቷል 7 ቀን 40 ሰግደህ ታሳየዋለህ ትጋትህ ነው ይላል ሰበብ እኮ ነው አሁን እቺ ደህና ነገር ሆነ አይደለም እግዚአብሔር አንተ ኃጢያት ስትሰራ ከተሰማው ፔን ከተሰማው ሐዘን አንተ ያደረካት ትንሽ የሰገርካት ወይም የተቀበልካት ቀኑና ዲዘርቭ አድርጎ ወይም ወርዝ አድርጎ ግን ይፈልጋሉ ነው ያ ሰበብ ፈጥሮ የሚተኛ ሰው ምናምን ታውቃለህ የሆነ ጊዜ አይቼ ነበር ቪዲዮ ትምህርት ቤት ላይ ነበረ የእስክርቢቶ ክዳን ይጠፋ እንደዛ ምን ሰዎች አለ ለመንፈሳዊ ነገር ለቅዳሴ ምን ያህል እንደምንሰንፍ ታውቃለህ ለእሑድ ጠዋት በቃ ማይጫጫንን ነገር የለም አንተ ራስህ እኮ ኖቲስ ታደርገዋለህ ነገ ጸሎት አደርጋለሁ ስትል መቼ ነበር ጸሎት አደርጋለሁ ያልኩህ በዚህ ልክ አንተን ዲስትራክት ለማድረግ ምክንያቱም የጀመርካት አንድ ስቴፕ ወደ እግዚአብሔር ምን ያህል እንደሚያቀርብ ከሰይጣን ምን ያህል እንደሚያርቅ ራሱ ሰይጣን ያውቃል በተቻለው አቅም ዓለምን ሊገለባበት ይችላል የመሬት መንቀጥቀጥ ሊነሳ ይችላል አንተ ቤተክርስቲያን ይላል ውስጥ በዚህ ልክ ሊፈትን ይችላል ያውቀዋል ሊያመልጠኝ ነው ይጠራራሉ እኮ አጋንንት ኧረ ሊያመልጠን ነው ይሄ ልጅ ስለ ንስሐ እያሰበ ነው ነገር አድርጉ ነው የሚባለው በዚህ ልክ ማለትና አንዱ ይሄ ነው ሁለተኛው ነው ወሳኙ ነገር ቅድም ያልኩት ኢንቴንሽን ነው ስለ እግዚአብሔር ብሎ ነገሮችን ማድረግ ሰው ስራ ውስጥ የሚገኝ አይመስልም ቢዝነስማን ስለሆንክ የትልቅ ካምፓኒ ባለቤት ስለሆንክ አስተናጋጅ ሆነ ሪስቶሮ ጠራጊም ሆነ የሆቴል ባለ ምንም ሆነ ብቻ እግዚአብሔር ለማግኘት ገዳማዊ መሆን እንዳለብን ነው በጣም ብዙ ሰው መንፈሳዊነት ሲባል ሁሉ ነገርህን ትተህ እግዚአብሔርን ብቻ መከተል የሚመስለው ሰው አለ ሁለት አይነት ህይወት ነው ያለው ይሄ እኛ በዓለም ነው እየኖርን ያለነው እነዚህ ሰዎች ዓለምን ትተው መንነዋል እነሱም የሚታገሉበት ስትራግል የሚያደርጉበት በጣም ብዙ ነገር አለ መነኩሳት ኦኬ ያንን ህይወት መኖር አልቻልክም አይደል እዚህ መኖር የምትችለው ነገር ግን አለ ብዙ ሳክሪፋይስ ማድረግ የምትችለው ነገር አለ የምታደርገው ነገር ስለ እግዚአብሔር ለማድረግ ነው ለራስህ ብለህ ነው እያደረግከው ያለው አይደል ክርስትና ትልቁ ነጥቡ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ያለው እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ ለተለተም መስቀልን ተሸክሞ ይከተለኝ ራስን መካድ is the big point በጣም ትልቁ ኮንሰፕት ነው ምንድነው ራስን መካድ ዮኒ አንድ ሰው ካደኝ የሚባለው ምን ሲያደርገው ኢግኖር ያደርጋል ያ ሰው የነበራቸው ሪሌሽን ይቆማል አይደል ይሰጠው የነበረው አቴንሽን ይቆማል ቴክስቱን አይመልስለትም አያወራውም የነበረው ገንዘብ ከነበር ይከለክለዋል ይሄ ሰው ካደኝ ዮናስን ሲክደው ልክ እንደዛ እኔነት ይጠፋል ማለት ነው ክርስትና ውስጥ ኢጎውን ሙሉ ለሙሉ ትገለዋለህ ማለት ነው ስለማን ብለህ መኖር ትጀምራለህ ስለ ክርስቶስ ደግሞ ስለ አንተ መኖር ጀምራለህ ስትለው አይ አስቀድመ ባይን መተያውን ወንድምህን ይላል አባ ቴዎድሮስ አሁን የመነኮሱት አባ ቴዎድሮስ ዶክተር ቴዎድሮስ ማለት ነው እሳቸው ልጅ እያለው ነው ሲናገር የሰሙት የሆነ ስልጣና መጥቶ ነው በጣም እስካሁን ከህይወቴ ያልጠፋ ፕሪንሲፕል ነው ትራያንግል አድርጋ
ላይፍ ትራያንግል ናት ይሄ ኮንሰፕት። ጫፍ ላይ ያለው እግዚአብሔር ነው፣ በዚህኛው ጫፍ ያለው ሰው ነው፣ በዚህኛው ጫፍ ያለው አንተ ነህ። ሶ ወደዚህ ቀጥታ የምታደርገው ነገር አይኖርም። ክሎክዋይዝ ነው አንቲ ክሎክዋይዝ ብቻ እንደዚህ ነው የሚዞረው። አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። ሶ እግዚአብሔር ለአንተ እንዲያደርግልህ የምትፈልገው ነገር አንተ ለሰው ታደርግ። እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ ታገኘው ማለት አሁን ቅዱስ አፈወርቅ ቤተ መቅደስ ገብተህ ሺህ ሻማ ልትደረድር ትችላለህ፣ ልታበራው ትችላለህ፣ ቤተ መቅደሱን ሻማ ልታደርግ ትችላለህ። ግን ምንኝ አልፈህ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘለ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘውም። ስለዚህ አስበው የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ ሆነ የሰው ልጅ ውስጥ ነው ያለው የወደቀው ማለት። በጣም ብዙ ምሳሌ ተሰጥቷል እኮ ክርስቶስን ጋበዙ። 2 ስቶሪ ነው ቤቴና ብለው ከዛ አሰናዳ፣ ሁሉ ነገር ተሰናዳዳ። እየጠበቀው አንድ አረጋዊ መጣው እንደዚህ ይለምን ይለ መጣው ይጠይቋል። አይ ዞር በል ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ጌታችን ቀረ። ሄዶ በነገታው የሚያስተምርበት ቦታ ሄዶ ጠይቀው አምላክ አይደለ ወይ ቃልህ እንዴት አትጠብቅም? 3 ጊዜ መጥቼ እኮ 3 ጊዜ መለስከኝ። እነዛ ለማኝ በላይ ያባረርከው ክርስቶስ ነው። የአባ ቢሾይ ታሪክ አለ። በዛ ገዳም ውስጥ ክርስቶስ በዚህ ሰዓት በተራራው ራሴን እገልጣለሁ አለ እና መነኮሳት ተሰብስበው ሰዓቱ ደረሰ ክርስቶስን ሳላይ ሁሉ ነገር የተኩለትን ክርስቶስን ላይ ነው እያሉ በጣም ወቅቱ ይሄዳሉና በመሃል የነበረው አንድ አረጋዊ መነኩሴ ነበሩ። ከተራራው ጫፍ ይሄንን መውጣት አልችልም እባካችሁ አግዙኝ፣ ሊወርሱን ስናግዝ ሰዓት ይፈጅብናል ያሉ ሲያልፋቸው አባ ቢሾይ እጅግ በጣም ቅድስና የነበራቸው ትሁት አባት ነበሩ። በረከታቸው ይደርብን። ቅዱስ አባት ናቸውና ተሸከሙት። ያንን አረጋዊ ተሸከሙት መውጣት ጀመሩ። እንግዲህ አንተን ትቼ የማየው ክርስቶስ ምን ያደርግልኛል? ወንድሜን ትቼ የማየው ክርስቶስ ምን ያደርግልኛል? ይሁን ሳለ እየቀለላቸው ከዛ እየበራ እና ብርሃን እየሆነ ወጣ። ቀና ሲሉ ጌታችን ነው እና ስለ አድኖ አይተህ ከሆነ አንድ አባት ክርስቶስን ተሸክመው ያለበት ስለ አይደለም የአባ ቢሾይ ታሪክ ማለት አየው። ሰው ውስጥ ነው እግዚአብሔር ያለው። ሶ እንድታገለግል ነው የተፈጠርከው አንተ። ማንንም ታገለግለው እግዚአብሔር የተባለ እግዚአብሔር ምስል የሆነውን የሰው ልጅ ማለት ነው። ሶ እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ነው። ዳይሬክትሊ ነው። በጣም በነገራችን ክርስትና በቃ ይሄ ሃይማኖት ነው የሚባለው እኮ ለዛ ነው። ከሁሉ ነገር ፍቅር ይበልጣል የሚባለው እኮ ለዛ። ፍቅር ምንድነው? ራስን አሳልፎ ይሰጣል። እኔ አይልም፣ ጭራሽ እኔ አይልም። እኔነት ምንድነው ነው የሚለው ምንድነው? በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለራሱ ቢያስብ ይሄ የድህነት ነገር አይፈጸምም ነበር። በነገራችን ላይ ለሰከንድ ነው የሚለው በዛ በአርቡ ጊዜ እኔ በጣም ይገርመኛል። መሀል ላይ ስለራሱ ቢያስብ ምንድነው እያደረኩ ያለሁት ቢል አስባ ማለት ያውቃል አይደል? ከተሰቀለ ከ2000 ምናምን ዓመት በኋላ ይሄ ሁሉ ኃጢአት እንደሚበዛ ፎር ግራንትድ እንደምንወስደው ያውቃል። እና መስቀሉን ወርውሮ ምንድነው እያደረኩላችሁ ያለሁት? ሶ አንተ ለሰው ልክ እንደዛ የተሸከምከውን ነገር የሰውን ህመም ስትሰማ ቤተሰቦችን፣ ጓደኞችን አጠገብ ያለው ነገር እንዴ አንተስ ዮኒ ምናምን ይልሃል። ውስጥ ብር ምናምን አውጥተህ ልመጸውት ስትል አይ እቺ ታስፈልጋለች ይላል። አንተ ራስህን ያሳስባል። ያ ማለት እግዚአብሔር ላንተ የሆነ ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ በጣም ቅዱስ ሰው አባቴ ስለሆነ ነው። በቃ ሁሉ ነገር ከሱ ጋር ተመለ አንድ ነዳይ ሲለምንህ አልሰማም ካልከው አንተ ጸሎት ትጸልይ እግዚአብሔር አትስማኝ ይላል። ዳት በቃ ተኦል ፖይንት በነዳይ ብቻ ምናምን አትስተው በሁሉም ነገር እንዴ በቃ ሁሉም ነገር አልከ ያንን ሰው አልሰማው የምትል ከሆነ ቅድም እንዳልኩ ነው ትራያንግሉን ማሰብ ነው አንተ ያለብህ። አንተ ለሰው የምታረገውን ነገር ነው እግዚአብሔር እንዲያደርግልህ የምትፈልገው። ሶ እግዚአብሔር ምንድነው እንዲያደርግልህ የምትፈልገው? ህይወት እንዲባርክ ነው፣ እንዲሰጥ ነው። ስጥ። አቴንሽን እንዲሰጥ ትፈልጋለህ? አቴንሽን ስጥ ለነዛ ሰዎች። በቃ ሰው ውስጥ ነው ያለው እግዚአብሔር። የያዕቆብ መልእክት ምዕራፍ 3 ላይ ያለ ስለ አንደበት እጅግ በጣም ፓወርፉል የሆነ ምዕራፍ ነው። እኔ ሪኮመንድ ነው ማድረገውና አንደበት እሳት ናት። አንደበት እያለ ይቀጥልና ቁጥር 11 ወር ቁጥር 9 ላይ እግዚአብሔር ይመስገን ባልከው አንደበት ይላል። በዚህ አንደበታችን ጌታንና አብን እንባርካለን፣ በራሱ አንደበታችን ደግሞ የእግዚአብሔር ምሳሌ የሆነውን የሰው ልጅ እንሰድባለን። ከአንድ ምንጭ የመረረና የጣፈጠ ውሃ ይወጣልን ይላል። ሌላ አንደበት የለም። በራሱ አንደበት እግዚአብሔር የተባለውን የእግዚአብሔር ምሳሌ ራሱ አርአያ የሆነውን የሰው ልጅ እንሰድባለን። እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ይህ ሊሆን አይገባም ይላል። ያ ማለት ምን ማለት ነው? በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው እግዚአብሔር አንተ እንደምትፈልገው ትሪት አያደርግም። ላይፍን መኖር የምትፈልገው እንደ ለእግዚአብሔር ብለህ ስለ እግዚአብሔር ብለህ እናድርገው መንፈሳዊ ህይወት ይሁን ከኦሪየንቴሽኑ ስንመጣ አንተ ሰርፍ የምታደርገው የሰው ልጅን ነው፣ ሰው ነው ማለት ራስን ክደ ሰው እንድታደርግ ነው የሚፈልገው። በዛ መንገድ ነው እግዚአብሔር ስለሱ እንደኖርክ የሚቆጥረው። መኪና ማለት ለመግዛት እሺ፣ መኪናስ የምትገዛው ለምንድን ነው? እግዚአብሔርን እኮ መዋሸት አትችልም። እግዚአብሔርን አይደለም እኛ ራሳችን መዋሸት አንችልም። አይኔ ለእግዚአብሔር ብዬ ነው ምናምን ብትል የልብ ግድግዳ ላይ የተለጠፈችውን ያቺን የገንዘብ ፍቅር ግን እግዚአብሔር ያውቃል። ቢቀርብህ ነው የሚሻለው። እኔ እንደውም የምለው እሱ ነው። አንተ ሃንድል ማድረግ የማትችለውን የገንዘብ ፍቅር
ከምትይዝ ቢቀርብን የሚሻል ቢዝነስ ቢቀርብን የሚሻል መጀመሪያው ከዚህ ህይወት የሚያስወጣ ከሆነ ከእግዚአብሔር የሚያርቅ ሁሉ ነገር ቢርቅህ ይሻላል። አይከን ሃንድል ኢት በቃ ጀምሬ አንዳንድ ሰው እግዚአብሔር ሀብታም ያርገኝ እንጂ እኔ መጸውታለሁ ይላል። ያውቃል ለምንድን ነው የምትወሺው? በጣም ብዙ ሀብታም ያልሆንከው ስለሚያውቀው ገንዘብ ምን ያህል እንደሚያጠፋ ስለሚያውቀው እና ኢንቴንሽን ነው ማተር የሚያደርገው። በቃ ራስን ሳትዋሽ ስለ እግዚአብሔርና ስለ ሰው ልጅ ብለህ ፍቅር ብለህ አድርገው። ራስን መካድ ፕሮሰሱ በጣም ከባድ ነው። ማንም ሰው ከኃጢአት ጋር የሚያደርገው ትግል ራሱን ለመተው ታውቃለህ አይደል? ራስ ሰውን ልጠቅም ስትል በቃ እኔስ አለ ያቺን እኔስ ጥያቄዋን መስማት ያቆምክ ቀን ነው አንተ በቃ ክርስቲያን መሆን ጀምር። ኢጎህን መቅጣት ያስፈልጋል። ብሩ ጭክን ብለህ ዮናስ ላይ ጨክነህ ስጠው። ብሩ እየከፋህ እኮ ማለት ያስፈልጋል፣ መብላት አለብህ። ተርበህ ስትሰጠው ልክ ሰውን ካደኝ እንደሚለው ቅድም እንዳልኩ አሁን የሆነ ሰው አስብ እንግዲህ የራሱን ብር ሰጥተህ አልሰጠህም፣ የራሱን ብር አለመስጠት እንደማለት እኮ። ለማን ብለህ? ስለ ክርስቶስ ብለህ። ለማን ብለህ? ስለ ሰው ልጅ ብለህ። ማን ስለሞተለት እና የሰው ልጅን ቫልዩ ስለማናውቅ ነው። ሰው ለእግዚአብሔር ያለውን አመለካከት ያለውን ፍቅር ያለውን ክብር ብናውቅ ኖሮ ከሰው ጋር ኢንተራክሽን እንደዚህ አይሆን ነበር። እግዚአብሔርም እናከብረዋለን፣ ሞገሱ ያስፈራናል። ሰው ጋር ስትመጣ ደግሞ እንደዛ አይደለም። ሰው ከሰው ጋር ያለው ኢንተራክሽን ስላልገባህ አጊያ ሶፊያ ላይ ቅዱስ አፈወርቅ ሲያስተምር በጣም ብዙ ህዝብ ነበር የሚማሩ፣ በጣም ብዙ ህዝብ እና የሆነ ጊዜ ቲያትር ምናምን ተዘጋጀና ህዝቡ ፈለሰ ወደዛ እና ቅዱስ አፈወርቅ ሳይጨምር ሳይቀንስ በነበረው ኢንስፓይሬሽን ያኔ ህዝቡ ሁሉ የሚያስተምረው ጩኸት ዝግጅቱ ሁሉ ሆኖ ያንን ሲያስተምሩ ነበር። እና ሰዎች ከቲያትር ሲመለሱ ግራ ገብቷቸው እንዴ አባታችን ምን ሆነ? ህዝቡ እኮ የለም፣ እንዴት ለአንድ ሰው እንደዚህ ትሆናለህ? እንደው ነገና እንኳን አትለው የሚመስለው መጀመሪያም ሲማር የነበረው እሱ ነው። ሳስተምር የነበረው እሱ ነው። ሁለተኛው ለዚህም ሰው እኮ ክርስቶስ ሞቶለታል። አውግስቲን የተባለ ሊቅ ምድር ላይ ያለ ህዝብ ምንም ባይኖርና ኦንሊ የነበረው ዮናስ ቢሆን ክርስቶስ ሞቶ ይሰቀልለት ነበር። ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆነ አይደለም በነገራችን ላይ አንተንም በዛ ልክ ነው የሚወድ። የሰው ቫልዩ ደም ነው። የማን ደም? የአምላክ ደም። የግል አዳኝ ምናምን የሚለው ፕሮቴስታንቶች እንደሚሉት አይደለም። በዛ ልክ ይወድሃል ነው በቃ ፍቅሩ በዛ ልክ ነው ለአንተ። ለአንድ ሰው ቫልዩ የሚሰጠው ቫልዩ ይሄ ሁሉ ጣጣ እኮ የመጣው አዳም ነው። አዳምን ምን ያህል እንደሚወደው መጣቁ በዚህ ታምናለህ? ይሁን ይሄ ሁሉ ጣጣ ለሰው ልጅ ነው። ሰማይ ምድር ፍጥረት ምናምን 5500 ዘመን የስቃይ ዘመን ከክርስቶስ መምጣት መወለድ መሰቃየት መሰቀል ይሄ ሁሉ ለኔ ነው ብለህ ታስብ የሰው ልጅ ምን ያህል ክቡር እንደሆነ እና ያንን ሰው ታከብረዋለህ። ለሰው ቫልዩ ይገባልና ማገልገል ነው፣ ራስን መካድ ነው ክርስትና። በዚህ ራስ መካድ ውስጥ ነው ስትሰራ ስለማን ብለህ ትሰራለህ። አንድ ጥሩ ኤግዛምፕል ሳላበዛው አንድ ኤግዛምፕል ሰጥቼ ልጨርስ። አንጢላሪዮስ የሚባል ሰው አለ ስንክሳር ላይ የወንጌል ትርጓሜም ላይ አለ። የማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ እውቀት የለኝም የሚሉ እውቀት የእግዚአብሔር ነው የሚሉ፣ ገንዘብ እያላቸው ገንዘብ የእግዚአብሔር ነን የሚሉ፣ የእውነት የሚሉ አይደለም የሚያምኑ። ታምናለህ ወይ አንተ? በመንፈስ ድሃ ነህ ወይ? በመንፈስ ድሃ ነህ ወይ? ያለህ ነገር ሁሉ የእግዚአብሔር እንደሆነ ታምናለህ ወይ? እየተራመድክ ያለው በእግዚአብሔር ቸርነት እንደሆነ፣ እየተነፈስክ ያለው በእግዚአብሔር ቸርነት እንደሆነ የእውነት ታምናለህ? አያስደንቅ? በአንተ አይደለም እንዴ ለካ እግዚአብሔር ነው ትላለህ። ሰው አንዴ ዊዝን ሰከንድ ምን ሊፈጠር ነው የሚችለው? አደጋ እኮ ሰው ምኑን እንደሚያጣ ታውቃለህ? ዓለም ሁሉ ግልብጥጥ ነው የሚልበት እግዚአብሔር ካልጠበቀ እና በመንፈስ ድሃ ነው ወይ? እውቀትህ አንብበህ እንዳመጣው ነው የሚሰማህ። ለምን እንወሻሻለን? የእግዚአብሔር እጅ እንዳለበት አይሰማም። ሰዎቻችን ይገርመኛል አሁን ሳስበው አንተ ጣር እግዚአብሔር ይጨመርበታል ይሉን ነበር። እንዴት አይነት የተሳሳተ አስተሳሰብ እንደሆነ አሁን ሳስበው ይገርመኛል። እግዚአብሔር 25% ነው እኮ ነው የምትደሰባምስት ሆነ ማለት ነው። በኮምፕሊት 0% ናት። ነጥብ የለውም። የሚገርም በእግዚአብሔር ቸርነት ያልጠፋ ነው ከእግዚአብሔር ቸርነት የተነሳ ነው ይላል ቅዱስ ዳዊት። ያልሱን ነው እኮ ማለት የአንጢላሪዮስ ልንገር በመንፈስ ድሆች ናቸው የሚለው ሲተረጉምና በጣም ክፉ ሰው ነበር። በጣም ክፉ ሰው ነበር። ንፉግ ነበር፣ ባለጸጋ ነበር። ብቻውን ነው የሚበላው። ሰውን እዛ ዳር ላይ ቁጭ አድርጎ እሱ በጣም ብዙ አይነት ምግብ የሚመገብ ነበር እና ነዳያን ለማኞች ያስይዛሉ። አንደኛው ሄጄ አንጢላሪዮስ ለምኞ ከሰጠኝ ሊያሸንፋቸው አንዱ አይሰጥህም ተባብለው ቤት አድርገው ይሄዳል እና ሄዶ ሲጠይቁ ዳቦ ወረወረበት። ወሮሮ ፈነከተ እና እሱ ደሙን ጠራርጎ ዳቦዋን ይዞ ሄደና ሰጠኝ አለ። አንጢላሪዮስ የዛን ሌሊት ተኝቶ ራእይ ያያል። ሞቶ መላእክትና የጽልመት መላእክት የጨለማ መላእክት የሚባሉት ርኩሳን መላእክት ነፍሱም ሲታገሉት ያያል እና እግዚአብሔር ፊት ያቀርቡታል። እነዛ ይፈልጉታል። ንፉግ ነበር፣ ሰጥቶ አያውቅም ይላሉ። መላእክቱ አንድ ነገር ነው የያዙት። የት የሰጠውን ሲሉ ያሳያቸዋል። የወረወረለት ዳቦ ማለት ነው። ኢንቴንሽኑ መስጠት አልነበረም። ዳቦዋ ተቆጠረች እና ደነገጠ ሲነሳ
እንዴ አንድ ዳቦ እንደሚያጸድቅ ከሆነ ብሎ ያለውን ሁሉ ሸጦ አከፋፈለ። ያለውን ሁሉ ሸጦ ያፍ ንፉግ ሰውዬ እንግዲህ በጣም ይገርመኝ ባዶን ቀር እና መተው ሲሰጥ ሲያከፋፍል ለነበር የሰሙ ሰዎች ድጋሚ መተው ጠየቁት ሌላ ሰዎች ምን ይልስጣችሁ አለና በቃ ሄዳችሁ እንደ ባሪያ ሽጡኝና ገንዘቡን ሰጡት አለ። ተሸጠ። በዛ በባርነት ዘመን ሲኖር ገንዘቡን ክፍያውን ሲሰጥ ምን ሲል የንጉሱ ልጅ ትሞታለች። አንድ ቅዱስ አለ አንጢላሪዮስ የሚባል ብሎ ያመጡታል። እንግዲህ ያን ሰውዬ እንደዚህ ሰው ነው መተው ሲመጣ ከዛ ልጅን እባክህ አስነሳልኝ የፈለከውን እሰጥሃለሁ ምንም አትስጠኝ ባሮቹን ሁሉ አስፈታቸው አለው። እሺ እለቅልሃለሁ አለው። እንደዚህ ራሱን ሲሸጥ ምን ሲል አሁን ይሄ እዚህ ኮሚኒቲ ላይ ቢሆን እንደሱ አይነት ጅላለ እንዳንጤ አረ እግዚአብሔርም እኮ እንደዚህ አይልም ነው የምትባለው። በዚህ ሁሉ ራስ መካድ ውስጥ የምትወዳቸው የሚወዱ ሰዎች ሰው አንድን ሰው ሲወድ ልክ እንደራሱ ነው አይደል? እህትህ ስትወድ የሆነ ነገር ስታደርግ አንተ የማይጠቅም ነገር አንተ ስታደርግ እሷ ትከራከርልሃለች ካንተ ወገን ሆነ እና ቤተሰቦቻችን ምናምን የሚመነኩሱ መነኩሳትን እኮ ሲመንኑ ማን እግዚኦ ማርቶስ በሚል እንትን ነው የመነኑት። እናታቸው እግራቸው ስር ወድቃ ነው ነበር። ፍቅር ስላላቸው አይፈረድም እኮ ግን አንተ ክርስትናን አክሰፕት የምታደርግበት መንገድ የሚወዱ ሰዎች አክሰፕት ሊያደርጉ አይችሉም። በጣም ተቃውሞ አለ። ለራስ አታስብም ወይ እግዚአብሔርስ እንደዚህ ይላል ወይ እንዴ ራስን ጎርተህ ስጥ ይላል እንዴ ይላል። አንተ በዛ መሀል ምን ታገኘው በረከት ሰው አያይም። ቢዝነስህ ለሰው መሆን አይችልም ወይ ሰርቭ ስለማድረግ ብቻ መሆን አይችልም ወይ አትብላ አትጠጣ አይደለም ብትበላ በጠጣ ለሰው ማድረግ አትችልም ወይ ስለ እግዚአብሔር ብለህ ማድረግ አትችልም ወይ? አባቶቻችን ለቁመተ ስጋ ብለው ቅጠል የሚበሉት እኮ ቁመተ ስጋ ማለት ምንድነው? ስጋዬ እንዲቆም ከዛስ እንጂ ይሄ በልቶ እንዲጠግብ አይደለም። ከባድ ነው። አይ ነው ይሄን ማሰብ ቢያንስ እንኳን ልክ እንዳሉን ማመን አያቅተንም ማለት ጉዳዩ ልክ ነው ብሎ ማመን አያቅተን። አንድ በጣም የሚገርመኝ ነገር እግዚአብሔር የኤቲኤም ማሽን የሚመስላችሁ ፍርዱ ደግሞ ጸሎት ማለት ነው። ታስገባለህ ብር ካልተፋለ መደበደበው ማሽን ማለት ነው። እግዚአብሔር እኮ አገልጋይ እኮ አይደለም የዚህ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ አንተ እሱ እንድታገለግለው እኮ ነው። ኮንሱም ነው የምናደርገው just ኮንሱም ብቻ እንዴት ነው እያሰብን ያለነው ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል የሆነ ነገር ፌል ሲያደርግብህ ስታማረው ሲሰጥህ ስታመሰግነው እንደሞኝ እያሞኝ ነው። በቃ ስንት ጊዜ ቆም ለራስህ እኮ ነበር የተፈጠርከው እንድታመሰግነው እንድታገለግለው ኃጢአት እኮ ነው እንዲያደርግህ በቃ እንዲያደርግህ ይሄን ማሰብ አለብህ። እግዚአብሔር የኔ አገልጋይ አይደለም የእሱ አገልጋይ እንጂ በጣም አኮቴት የሚባል ነገር እኮ ሰው አያመሰግንም ቀድሞ ማለት እያንዳንዷን ነገር ቆጥሮ አያመሰግንም ወይ እንዲህ ስላደረክ ስለተነፈስኩ አመሰግናለሁ እንዲህ እየተራመድኩም እኮ ነው አመሰግናለሁ አይባልም ወይ ቀድመ ከመለመን በፊት። ከዛ የምትፈልገው ነገር ራሱ እግዚአብሔር ላንተ የሚፈልገው ነገር ይሁን አይሁን በምን ታውቃለህ? ያም አይደለም የሱ ፍላጎት አይደለም እናስቀድመው ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው እሱን በማያስከፋ መንገድ ነው። ኃጢአት ያልሆነ ቢዝነስ ቢኖር ደስ ይላል። ድት ያለች የጂን ቅዳሴን አስቀድሳለሁ አስራቴን አወጣለሁ ግን ስራዬን እሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል። ገንዘብ ይሁን ጌታችን ራሱ ጌታ ብሎ የጠራው ነገር ለሁለት ጌቶች ልትገዙ አትችሉም። እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ቀደም የጠየቁት ጥያቄና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንህን በዚህ አረጋግጥ። ቀደም በመንፈስ ደህና ነው ወይ አንተ ያገኘውን ነገር የእውነቴን ነው የምልህ በቃ ራስን አትሸውደው። እግዚአብሔርን መሸወድ አትችልም። ውስጥ የሚጠራጠር ነገር አለ። ጥግ ላይ የሆነ የሚሰማ ስሜት አለ። የምር እግዚአብሔር እንዳደረገው ነው ወይ አንተ ባዶ እሱ ሙሉ ሆኖ እንደሞላብህ ይሰማሃል። ሁለተኛው ደግሞ አሁን ያከበትከው ቢዝነስ ያሰብከው ነገር በእጅህ ያስከው ነገር እግዚአብሔር ስጠኝ ቢልህ የምትሰጠው ነገር ለእግዚአብሔር ብለህ መተው የምትችለው ነገር ነው ማለት ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆን። አብርሃም እግዚአብሔርን ትቶ እንግዲህ አስበው ከእናት አባቱ ሀገር ማን እንደሆነ የማያውቀውን አምላክ ተከትሎ ወጥቷል። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ከዛ ሁሉ ጊዜ በኋላ ግን ልጅ በጣም ይገርመኝ አብርሃም 25 ዓመት ጠብቋል። ቃል ከገባለት በኋላ ወንድ ልጅን እሰጥሃለሁ ካለ በኋላ የሰጠው ከ25 ዓመት በኋላ 25 ዓመት ታግዛ ሁሉ ያለው ናፍቆት ታውቃለህ። በእግዚአብሔር እምነት አለው የእምነት አባት ነው እንደሚሰጠው እርግጠኛ ነው። ግን ናፍቆቱን አስበው እንደምታገኘው እርግጠኛ እንኳን ነገር ሲቆይበት ሁሉ ትዕግስት ውስጥ ያገኘውን ይስሐቅ ገና ሳያጣጥመው የምትወደውን አንድያ ልጅን ይስሐቅን ሰዋልኝ ይላል። እኔ ቃላቶቹ ራሱ ምን ያህል ፔንፉል እንደሆነ አስበው። የምትወደውን ብሎ እንደሚወደው አስታውሰው አንድያ ልጅን ብሎ ከዚህ ሁሉ ቃላት ግን መጨረሻ ላይ ያለችው ሰዋልኝ የምትለው በሞሪያም ተራራ ሄደ ሰዋልኝ። አብርሃም እሺ ነው ያለው። ሎጂካሊ እንኳን ብናስበው እንዴ ዘርን ለምድር አሸዋ አንድ ሰማይ ከዋክብት አበዛልህ ያላልከኝ በልጅ ካልሆነ በምንድን ነው? በብዙ ጉዳዮች ከእግዚአብሔር ጋር ተከራክሯል። ቆሞ እንደሰው አውርቷል። እግዚአብሔር ሆይ አብርሃም እነሆኝ ብለው ፌስ ቱ ፌስ አውርተዋል። ምንም አላለም። እዚህ ጋር ሎጂካሊ መከራከር ይችላል ነበር። እንደዚህ ያልከኝ በምን ልታረኝ? ሁለት ደግሞ ልትነሳኝ ነገር ለምን ሰጠኝ እንዴ? ቢቀርብኝ ስኒ ለምጄዋለሁ 100 ምናምን ቢቀርብኝ ይሄ ሁሉ ፈተና ነው የምታይ እንደዚህ ማለት እየቻለ ኩዌሽን አላደረገም።
አስቡ። ለሳራ አልነገራትም። በማለዳ ተነስቶ ወጣ ይላል። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል። ከልጅ ጋር ትንሽ ጊዜ ላሳልፍ እንኳን አለ። በማለዳ ተነስቶ ለሳራ ሳይነግራት ቢነግራት እሷ ለእግዚአብሔር ካላት ፍቅር ለይስሐቅ ያላት ፍቅር ስለሚበልጥ ታስተውለው ነበር። ወጣ 3 ፔንፉል የሆኑ ቀኖች አስብ። ሞሪያም ተራራ እስኪደርስ ድረስ 3 ቀን ይፈጀበት። 3 ቀን 3 ሌሊት ለአብርሃም ምን ያህል ከባድ እንደሆነ አስበው። አንድ ቀን መሽቶ ሲነጋ ለሱ ልጁን ለመሰዋት በስለት ለእግዚአብሔር ለመሰዋት የሚወደው ልጁን 2 ቀን እየቀረው 2 ቀን ሲሞላ 1 ቀን እየቀረው ሌሊት ይሄን ፈጥቶ ነው የሚያድረው። አባዬ ሲለው ልጁን የሆነ ነገር ሲያደርገው ሲያቅፈው ሲጠራው አባዬ ሲለው የት ነው የምንሄደው ሲለው በእነዚህ ሁሉ እሱ በጣም ፔንፉል ነበር። ዝም ብሎ ዋጥ ብሎ ለእግዚአብሔር ያለው ክብርን ፍቅርን ስለሚበልጥ ነበር። እዛ ሎሌዎቹን እዛው ተራራ ላይ እናንተ ቆዩኝ እኔና ልጄ እንመለሳለን አለ። ያውቃል እኮ ብቻውን እንደሚመለስ ግን እኔና ልጄ እንመለሳለን። እና እንደውም አባቶች ያስተምሩ ምንድን የሚሉት እግዚአብሔር በሰዋለት እንኳን ወይ አስነስቶ ይሰጠኛል ወይ ለሌላ ይሰጠኛል ብሎ በጣም ነበር የሚያምነው በዛ ሁሉና ይስሐቅ እንግዲህ የሚሰዋበትን እንጨት ተሸክሞ መውጣት ጀመረ። በእኔ በጣም የሚገርመኝ ቃል ከሁሉ መጽሐፍ ቅዱስ ቃል የሚገርመኝ ይሄ ነውና መሰዋው አለ መስዋዕቱ የት አለ ብሎ ጠይቀው እንዴ ሊደነግጥ እንደሚችል አስባ በጣም ልጅህን ልትሰዋው ይድክ ማን ነው የሚሰዋው ሲል የአብርሃም መልስ መስዋዕቱን እግዚአብሔር ያዘጋጃል ነው። በሁሉ ነገር እግዚአብሔር ያውቃል እንደማለት በቃ እንደዚህ ቃል የሚሰጥ ነገር ምንም የምታውቀው ነገር ነው ወደፊት እንደሚሆን እግዚአብሔር ያዘጋጃል። ሄደ ደረሰ። በጣም የሚገርም ይስሐቅ ገባው እሱ እንደሆነ መስዋዕቱ በቃ አወቀ። የሱ ታታሪነት ራሱ ይገርመኛል። አባቴ አይኔን አይተህ አዝነህልኝ ለእግዚአብሔር ካለ መታዘዝ እንድትድን አይኔን እሰርኝ አለው። ይስሐቅ አይኔን አስረህ በሆዴ ልውጣ እንዳታየኝ አይኔን አለው። ያኔ ነው ስለቱን ሲያነሳ እነሆ አብርሃም በልጅ አንዳች ነገር አታርግ ብሎ ከዛ በኋላ እጥፍ ድርብ የሆነ ቡራኪ ያንን ዘርን አበዛለሁ ደግሞለት የሚባርኩን ባረካሉ የሚረግሙን ረግማለሁ ብሎ ባረከው። ይሄ ሁሉ ታሪክ ምንድነው? ጣጣ ሰጠው አይደል? ይስሐቅን ከምንም ነገር በላይ በምድር የሚፈልገው ከብቶቹን ሁሉ ነገር ማጣት ይችላል። አብርሃም ይስሐቅን በሚፈልገው ልክ ምንም ነገር አይፈልግም። በአብርሃም መንገድ ውስጥ ያሉት እግዚአብሔርና ይስሐቅ ናቸው። ግን በአብርሃም ሕይወት ይበልጥ የነበረው እግዚአብሔር በጣም የሚወደው ነገር እያዘነ እንኳን ቢሆን እየተደሰተ ነበር። አብርሃም እያዘነ እንኳን ሳክሪፋይስ አድርጓል። ይሄ ሁሉ ዘመን የገነባውን ቢዝነስ እግዚአብሔር አንድ ቀን ተወልኝ ቢለ የመተው አቅሙ አለው። አቅሙ ሳይሆን እግዚአብሔርን በዛ ልክ የመውደድ ፍቅር አለው። ለዛ ነው መፍራት ያለበት። እንደውም አንድ ሰው ቢዝነስ ሊጀምር ሲል ቆይ ከገንዘብ በላይ እግዚአብሔርን ወደዋለሁ ብሎ ነው መጠየቅ ያለበት። ይመጣል ይሁን አንተ መስክር ነህ። ሰው ሐስል ካረገ የሰው ልጅ አቅሙ ምን ላይ ደረጃ እንደሚሆን አንተ መስክር። ኤለን መስክር የማይሆንበት ምንም ምክንያት የለም። እሱ ለሰው ልጅ የተቻለ ነገር ከባዱ ነገር ከዛ ቢሊየንስ ዶላር በላይ እግዚአብሔርን ተወደዋለህ። ምን እና ቃለን እኮ ተኝተህ እኮ ስለ ሹራብ ስታሰብ እኮ ነው የምታድር። ያን ጫማ ምናምን እንደዚህ መኪና ቢኖረኝ ከዛ ጂ ፕላስ ምናምን ይሄ እኮ ነው ቺዝ የሚያደርገን እንዴ። ስልክ ዋልፐሩ እኮ ቤትና መኪና እህቶቻችንን ስልክ ጋላሪ ስትከፍት ምን አይነት ቀሚስና ጫማ እንዳለ ምን ከጌታ ከመድኃኒት ከመቤታችን ስላድኖ በላይ የቀሚስና የጫማ እንትን ያለው ከዚህ በላይ ምን አለ? ሶ ሃንድል ማድረግ አትችልም። እግዚአብሔርም ሲጠብቅ ነው። በጣም ከታገልከው ግን ይተዋል። ይሄ ነው ማለት በጣም ሐስል ካረክ ይሄ አለ አይደል በቃ ለቀቀኝ ምናምን ካልክ ኦኬ ለፍላጎትህ ይሰጣል። እኔ እግዚአብሔር እንደው ለምኞታችን አሳልፎ አይስጠን። ይሄ ትልቅ ጸሎት ነው። ለምኞቴ አሳልፈህ አትስጠኝ። የተመኛትን ነገር ያሳያል። መውጣት የማትችልበት ደረጃ ላይ ደርሰህ እግዚአብሔር ከምን ሲጠብቅህ እንደነበር ይገባል። በሁለቱም መንገድ ይገባል። ታግሰህ ከጠበቅ ማለት የጠየቅከውን ነገር ሳይሰጥህ ታግሰህ ከጠበቅ የሆነ ጊዜ ያሳያል ከምን እንደጠበቀ። ያኔ ግሬትፉል ትሆናለህ። ጭቅጭቅ አድርገህ ከተቀበልከው በኋላ በቃ እንደፈለኩን ብሎ ከሰጠ በኋላ ከሆነ ጊዜ በኋላ ከምን ሲጠብቅህ እንደነበር ምን አለ ባልሰጠኝ እንደ ፈቃድህ እንድኖር ዳኝ ጌታ ሆይ አንተ ሁሉን ታውቃለህ።